የለማኝ ልመና እቀበላለሁ በለመነኝ سبحان المجيب ومن أسماء الله الحسنى الله سبحانه وتعالى ملكم سموتشست عنده مجيب ነው ተቀባይ ሽባይ ማለት ነው ሙጂብ ለሚለው ቃል ዑለማዎች ሁለት ትላልቅ ትርጉም ሰጥተውታል አወለን ሙጂብ ማለት وقال ربكم ادعوني استجب لكم ተቀበላችኋለሁ አንዱ የአላህ ስም ነው ሙጂብ ተቀባይ ማለት ነው معناه من ማለት ነው ሙጂብ ማለት አንደኛ الذي يقابل مسألة السائلين بالإجابة والعطاء የለማኝ ልመና እሺ በማለት የሚያስተናግድ ማለት ነው ተለምነዋል ይሰጣል ይሄ ሙጂብ ነው እሺ ባይ ማለት ነው ሁለተኛው المعنى الثاني أجمل ሁለተኛው ትርጓሜ ግን የበለጠ ጣፋጭ ነው يقول المجيب هو الذي يقذف في قلوب الداعين وألسنتهم الدعاء ሙጂብ ማለት በለማኞች አንደበት ላይ ዱዓን የሚያስታውሳቸው ማለት ነው ቀልብህ ላይ ዱዓ እንድታደርግ የሚያፈስብህ የሚያስታውስ ጌታ ማለት ነው ሙጂብ سبحان المجيب الله أكبر አንተ ዱዓ እንድታደርገው አላህ ይቀሰቅሳል አስታውስ እንጂና ስትታለቅሳለህ ሙጂብ ማለት ማዕናው ይሄ ነው